በባለፈው ቪዲዮ እንዴት ብሮከራችሁን መክፈትና ቬሪፋይ ማድረግ እንደምትችሉ አሳይቻችሁ ነበር። በዛሬው ቪዲዮ ደግሞ እንዴት ብሮከራችሁ ላይ ዲፖዚት ማድረግ እንደምትችሉ አሳያችኋለሁ። ኦኬ ፈርስት ኦፍ ኦል ዲፖዚት ወደምትለዋ ፔጅ ነው የምንገባው። ከዛ ዲፖዚት አማራጮች አሉን እዚህ ጋር በክሬዲት፣ በባንክ፣ በአልተርኔቲቭ፣ በክሪፕቶ እና ኦል ይላል። እዚህ ጋር እኛ ክሪፕቶ የምትለውን አማራጭ እንጠቀማለን። ክሪፕቶ ላይ ብዙ ዝርዝሮች አሉ። በባይናንስም ቀጥታ እንድትከፍሉ ምናምን ነገር አሉ። ግን እኛ ክሪፕቶ ፔመንት ኤም እነካታለን። ከዛ በኋላ ለምሳሌ $10 ከሆነ ዲፖዚት ማድረግ ከፈለጋችሁ እዚህ ጋር $10 ብላችሁ ጽፉለታላችሁ። ከዛ በኋላ ከታች ኔትወርክ ትመርጡለታላችሁ። ቲአርሲ 20 አለ፣ ፖሊገን አለ። ፊ አነስተኛ የሆነውን ብትመርጡ ሞር የተሻለ ነው። ኮዝ ከባይናንሳችሁ ወይም ደግሞ ከኦኬኤክስ ወይ ከባይቢት ከፈለጋችሁ አማራጭ ስለምትልኩት ሜቢ ፖሊጋን ከሆነ ፊ የሚቀንሰው በፖሊጋን ቲአርሲ 20 $1 ነው። በቲአርሲ 20 ፊ በሚቀንሰው ከፈለጋችሁ እንትን ማለት ይችላላችሁ። ለጊዜው በቲአርሲ 20 ትነኩትና ዲፖዚት የሚለውን አማራጭ ትነኩታላችሁ። ከዛ በኋላ አሁን እናንተ ጋር ይገስ ጥቁር ሆኗል መሰለኝ። ካልሆነ ደግሞ እኔ ጋር የሚያሳየው እንትን ነው ስካን የምታደርጉበትን አማራጭ ያሳያችኋል። እና ከዛ በኋላ እንደከፈላችሁ ቀጥታ ወደ አካውንታችሁ ይገባል ማለት ነው። ስካን ማድረጊያ አለ ወይም ደግሞ አድሬስ ነምበሯን ከስር ይጽፍላችሁ። አድሬስ ነምበሩ አለ ማለት ነው። ከዛ በኋላ ባይናንሳችሁ ሄዳችሁ ቲአርሲ 20 አሁን የመረጣችሁት እዚህ ጋር ቲአርሲ 20 ከሆነ ዊዝድሮ ብላችሁ ኔትወርክ ቲአርሲ 20 አድርጋችሁ ወደ ብሮከራችሁ በቀላሉ ዲፖዚት ማድረግ ትችላላችሁ ማለት ነው። ቀስ እያለን ስለ ትሬዲንግ ስቴፖችም ደግሞ ከዚህ በኋላ ቀስ እያለን የምንሄድ ይሆናል። ፎሎ እያደረጋችሁ ቤተሰብ መሆን እንዳትረሱ።